እናንተ ክፉል ታናግሩኝ ነው። ባንክ ኦፍ አሜሪካ ነው ስፖንሰር ያደረገው። እንግዲህ በእነ ኃይሌ እንትን ያሉትን ነው የምነግረው። ግሬት ኢትዮጵያን ራን ነው አዘጋጁ። ስፖንሰሩ ደግሞ ባንክ ኦፍ አሜሪካ ነው። ባንክ ኦፍ አሜሪካ አትላንቲክ ውቅያኖስን አቋርጦ በአፍሪካ ሰማይ ላይ በሮ አዲስ አበባ ተገኝቶ ህዝቡ ተሰብስቧል። 55,000 ሰው። የማርበርግ ቫይረስ ደግሞ ከጂንካ ተነስቶ ሐዋሳ፣ ከሐዋሳ ተነስቶ አርሲ፣ ከአርሲ ተነስቶ አዲስ አበባ ደርሰዋል። ከዛ በኋላ ስፖንሰር አደረገው ማለት ነው። ስፖንሰር አደረገው። ያው ሰው በጣም ከተማዋ ተዋወቀች። በቶፕ ቪው ቀረጻ አሳያቸው ቴክኒሻን። በቶፕ ቪው ቀረጻ መሬት ላይ ያለው በደንብ ተቀረጸ፣ በደንብ ተቀረጸ እና እንደምትመለከቱት ደም በደም ሆኖ ወይ አለኛ ሰው። ጭፈራው ራሱ በጣም የሚገርም ነበር። ሯጮቻችን ላበላብ ሆነው ግር ብለው ጭፈራው እንደምታዩት ነው። በቃ አሁን እነዚህ ሰው የሞተባቸው አይመስላቸው፣ ሰው እያለቀ አይመስላቸው፣ ሰው እየተራባ አይመስላቸው። ይሄ ጥጋበኛ ሁላ እንደዚህ ሲቀባባ ኖሯል። የዛን ሁለት ደግሞ ምሽት በዋዜማው ማለት ነው፣ በዋዜማው በሚሊኒየም አዳራሽ ኮንሰርት ነበረ። እዛ ላይ ደግሞ መሳሳም ነበረ፣ መጨፈር ነበረ፣ መጠጣት ነበረ፣ መደነስ ነበረ፣ መዝረክረክ ነበረ። በጣም ከባድ ነበረ። ማርበርግ በሽታ ቫይረሱ ግን ያው መጥቷል ማለት ነው። እና በጣም በእውነት ድምፅ ስተው እኛስ በእውነት በእውነት በጣም የኛ ህዝብ ለሙዚቃ ያለው በጣም የሚገርም ነው። እና በጣም እንደዚህ ተዛዝሎ እንደምትመለከቱት እየጮኸ እያለ በቃ ፍቅሩን እየገለጸ ካሜራ አልያዛቸውም እንጂ ማስተዋል እያዩ የሚባለው ዘፋኝ አዝማሪ ሲመጣሉ ሰው ፌንት እየሰራ እየወደቀ፣ ከዛ በኋላ ደግሞ አስተናጋጆቹ ይዘው እንደዚህ ተሸክመው ወደ ውጭ እያወጡ፣ ከዛ እንደዚህ ውሃ እዚህ ደረታቸው ላይ ጡታቸው ላይ እያደረጉ በቃ ፌንት እየሰሩ ምናምን። ማርበርግ በሽታ ግን በንክኪ በመተቃቀፍ በመነካካት ነው የሚመጣው። በሽታው ያለበት ሰው ደግሞ እስከ 21 ቀን ድረስ አይታወቅም። ሃይ ኬፍ እያለ ይጨብጣል፣ ኬፍ እያለ ያቅመሃል፣ ይሰጣል ማለት ነው። በሽታው ያለበት ሰው ከዳነ በኋላ እንኳን የመዳን ካገገመ በኋላ ለ1 ዓመት ግብረ ስጋ ግንኙነት ማድረጉን ላይ ይከለከላል ሲሉ ነው ሐኪሞቹ ሲናገሩ። እኔ አላቅም፣ ሐኪሞቹ ሲናገሩ ነው የሰማሁት። እንግዲህ ይሄ ሁላ አርፎ የሚተኛ አይመስለኝም። እኔ ዝም ብዬ ሳስበው የራሱ ጉዳይ እንግዲህ ምንም ማድረግ አልችልም። ይህንን በተመለከተ የጤና ጥበቃ ሚኒስቴር የማርበርግ ቫይረስን የተያዘ አንድ ሰው ተገኘ ብለው በሰጡት መግለጫ ተናግረዋል። ሐዋሳ ነው። እኔ የዛኑ ጊዜ ነው እኛ የተናገርነው፣ ግን አሁን እሳቸው መጥተው እየተናገሩ ነው። እንስማቸው። መቅደስ ዳባ ይባላሉ። የምስካየ ኅዙናን ተማሪ የነበሩ ናቸው። በብሔር ኦሮሞ ናቸው። እና ማን ሊመጣ ልፈልገ ነው የምትሉ ካላችሁ እኔ ወቅቱ የሚጠይቀው ነው የነገርኩት። ከሌ አማራ ነው፣ ከሌ ትግሬ ነው፣ ከሌ ኦሮሞ ነው። ስርዓቱ ህገ መንግስታችን ስለሚፈቅድ ነው እንጂ የምናገረው እኔ ወድጄው አይደለም። መቅደስ ዳባ ይናገራሉ። እንስማቸው። በሐዋሳ ከተማ ላይ የነበረ የንክኪ ከነበራቸው ሰዎች ውስጥ ነው ዛሬ አንድ ኮንቨርሽን ወይም ደግሞ ፖዚቲቭ ሬት ያለን ማለት ነው። ከዛው ከጅንካ ከተማ ተመላሽ የነበረ ሰው ማለት ነው። ስለዚህ አንድ ፖዚቲቭ በዛ ከተማ አለን። አሁንም ከዚሁ ንክኪ ጋር የተያዘና በዛው ሬት ውስጥ የምናውቃቸው ሰዎች ስለሆኑ አሁንም ቢሆን ከቦታ ቦታ ያሉ በፊት የነበሩ እንቅስቃሴዎችን በመለየት ከታማሚዎች ጋር ቀጥታ ንክኪ የነበራቸውን ሰዎች የመጀመሪያው መድኃኒቶችን የመስጠት የመለየት ከሌሎች ደግሞ ተጋላጭነታቸው እንዲቀንስ ህብረተሰቡ እስከዛሬ እያደረገልን እንደነበረው ተባባሪነቱን በመቀጠል
የመከላከል ስራችንን አጠንክረን እንድንሰራ በዚሁ አጋጣሚ መግለጽ ፈልጋለሁ። ገልጸዋል። እንግዲህ በኢትዮጵያ ቴሌቪዥን የታየ ነው ይሄ መግለጫቸው። ከጂንካ የመጣ ነው አሉ። ከጂንካ ወታደርም ሄዶ ካምፕ ውስጥ ገብቶ ደም ሲያስተፋው አዙሪት ነው ብሎ ክብሪት እየጫሩለት ደም ሲተፋ በቃ መጋኛ ነው ብለው ወይራ ሲያጨሱበት ነበር አሉ። ወታደሮቹ በሙሉ ተነካክቷል አሉ። ጂንካ የነበረ ወደ ደቡብ እዚሁን የት እንደሆነ አላወኩም። ወታደሮቹ ያደረሱኝን መረጃ ነው የምነግራችሁ። አዙሪት ነው ምናምን ብሎ እዛ ደሙን ሲጠርጉለት ምኑን ሲጠርጉለት ነበር አሉ። በግልጽ ስለ በሽታው መነገር አለበት። ቫይረሱ እውነት ከሆነ ማለት ነው። ገዳይ በሽታ ነው፣ ገዳይ ቫይረስ ነው። አልተነገረም ባይነኝ እኔ። ውሸት ከሆነም ደግሞ ዝም ብሎ ፌክ ከሆነ እሱን አላቅም። ግን እኔ ባለብኝ ኃላፊነት አደገኛ ገዳይ በሽታ ገዳይ ቫይረስ ነው ስለተባለ ገዳዩ ቫይረስ ደግሞ በዝርክርክነት በእንዝላልነት ህዝብ እንዲያልቅ ማድረግ ነውር ስለሆነ ያንን በመቃወም አቀርባለሁ ማለት ነው። እንግዲህ ባንክ ኦፍ አሜሪካ ስፖንሰር ያደረገውን ታላቁ ሩጫ ላይ ብዙ ሰው ከተነካካ ከዛ ይታመማል፣ ከታመመ ይሞታል። ከሞትክ በኋላ ደግሞ ተከትለ መቅበር አትችልም። አስከሬን ለቤተሰብ አይሰጥም። መንግስት ራሱ ነው ያንን የታመመ ሰው ጥልቅ ጉድጓድ ቆፍሮ የሚቀብረው ወይም ደግሞ የሚያቃጥለው ማለት ነው። ምክንያቱም ቫይረሱ ከባድ መሆኑን በዚህ ታውቃላችሁ። ይሄንን በተመለከተም የጤና ጥበቃ ሚኒስቴር የሚናገረውን ሰምተን እንመለስ። ተጠረጠረ ወይንም የተረጋገጠ እንደዚህ ሞቶች ሲከሰቱ የአስክሬን ወይም ቀብር ስነስርዓት እንዴት እንደሚፈጸም በተደጋጋሚ በሚዲያ እየገለጽን ነው። በዛ መሰረት ይከናወናል። ያ ማለት የቤተሰብ ፍላጎት በተጠበቀ ሁኔታ፣ ነገር ግን የበሽታ መከላከልና ቁጥጥር ስራው በጥብቅ ፕሮቶኮልና ዲስፕሊን የሚመራ ስለሆነ የህብረተሰቡን ጤናና ደህንነትን ከማረጋገጥ አንጻር ኢንፌክሽንን አላስፈላጊ ንክኪዎችን መቀነስ የሚያስችል የተለያዩ ፕሮቶኮሎች አሉና በዛ መሰረት እየተፈጸመ ነው። የተለያዩ ንክኪዎችን በመቀነስ በጣም በፕሮቶኮል በጠበቀ እና ሰዎች እንዳይነካኩ በማድረግ እንደዚህ እንደምትመለከቱት ጠንቃቃ እኮ ነው መንግስታችን። በእውነት ተመልከቱት። ህዝቡ ራሱ እንዴት ተጠንቅቆ እንደሚሄድ እንዴት ተጠንቅቆ እንትን እንዳለ። ከተማችንም በጣም ተቀርጻለች። በልዩዋ በውብ አዲስ አበባ እንትን ብላ በጥንቃቄ ንክኪ እንዳይኖር ተደርጎ ባንክ ኦፍ አሜሪካ ስፖንሰር ያደረገው የታላቁ ሩጫ እንትን ማለት። ስለዚህ አሜሪካኖቹ ከች ብለው መጥተዋል። ስፖንሰር ያደረገው ባንክ ኦፍ አሜሪካ ነው። የጤና ጥበቃ ሚኒስቴርን ሰብስበዋል። ይህንን በተመለከተ ዜና አግኝቻለሁ። ራሱ የአሜሪካ ኤምባሲ አዲስ አበባ ያለው the high level US government delegation led by ጄፊ ግራም acting US global aid ምናምን ብሎ መጥቷል። ሱሬ በደንብ አሁን ሱሬ ያላስጠናኝ እንግሊዝኛ አለ፣ ግን አንዳንዱ እየገባኝ ነው ብቻ። እና ይህንን በቀላል ንክኪ ብቻ በመተላለፍ ደም አስተፍቶ የሚገድል ቫይረስ ከጂንካ ወጥቶ ሐዋሳ፣ ምስራቅ አርሲና አዲስ አበባ ሰተት ብሎ አድርጎ በዳጅነት ያስገባውና ህዝቡን ለጉዳት የዳረገው አብይ አህመድ እንግዲህ አሜሪካ ወዴት ነው ምንድነው ዝምታው ያለች ይመስላል። ምንድነው መሸፋፈኑ በማለትም እንግዲህ የአገር ልኡካን ከአሜሪካ ተሰብስበው ስለ ቫይረሱ በቂ ማብራሪያ ይሰጠን ብለው ከልኡካን ቡድኑን ጄፊ ግራም እና በአምባሳደር የኢትዮጵያ አምባሳደር ኤርቪን ማሲንጋ የተመራ ቡድን ከኢትዮጵያ ጤና ጥበቃ ሚኒስቴር እንደምታዩት ሚኒስትር መቅደስ ዳባ አለች። ከውጭ ጉዳይ ሚኒስቴርም ተወካዮች መጥተዋል። ከገንዘብ ሚኒስቴርም መጥቷል። እንደምትመለከቱት ከፍተኛ ተወካዮችን ሰብስቦ የአሜሪካኖቹ እየጠየቋቸው ነው፣ ማብራሪያ እየፈለጉ ነው። የልኡካን ቡድኑን ደግሞ
ከአፍሪካ ሲዲሲ የአሜሪካ ዋናው እንግዲህ ሲዲሲ ሲባሉ ሁላችሁም ታውቁታላችሁ ዋና ዳይሬክተር ዶክተር ዣን ካሲያ ጋር የአሜሪካን የጤና ደህንነት ጉዳይና የኢትዮጵያ መንግስት ተሳትፎ ለማጠናከር መገኘታቸው ተነግሯል ማለት ነው። እንግዲህ እንደነገርኳችሁ ቫይረሱ ይበልጥ እንዲስፋፋ ታላቁ ሩጫና የሚሊኒየም አዳራሹ ዳንኪራ ጭፈራ ከፍተኛ አስተዋጽኦ እንደሚኖራቸው ባለሙያዎች ይናገራሉ። አገዛዙም ህዝቡን እንደነገርኳችሁ ጥንቃቄ እንዲያደርግ ምንም አይነት ግፊት እንዳላደረገ እየተነገረ ነው። ማመልከቻ መጥቷል። ከተዘጋ የቲክቶኩ ሊዘጋ ይችላል። ታፕታፕ የምታደርጉ አድርጉት። ሊዘጋ ይችላል፣ ግን በቴሌቪዥን እና በእንትን እንቀጥላለን። የሆነ ሆኖ ህዝቡም ቢሆን ለምንድን ነው የማትጠነቀቁት የሚል ለአንዳንድ ሰዎች መጠይቅ አድርጌ ነበረ። ግን አብዛኛው ሰው የሚለው ምንድን ነው ዘመዴ ከኦሮሞማው ሰይፍ ካለው የኑሮ ጭንቀት እና እየሆን ያለው አደጋ የቁም ሞት ስለሆነ ቶሎ ስለማይገድል እንደውም ቫይረሱ ይሻለናል ብለው በድፍረት የሚናገሩ ሰዎች አጋጥሞኛል። ቫይረሱ አያዳላም ነው የሚሉት። ቫይረሱ አያዳላም። ጂንካ ላይ ጴንጤዎቹን ያጋደመው፣ ከዶክተሮቹ ኦርቶዶክሶቹን ያጋደመው፣ አሩሲ ላይ መጥቶ ደግሞ እስላሞቹን ያጋደመው እና ቫይረሱ ሃይማኖት አይመርጥም፣ ዘር አይመርጥም፣ ቀለም አይመርጥም፣ ሀብት አይመርጥም፣ መልክ አይመርጥም። አንደኛ ደረጃ ዜጋ፣ ሁለተኛ ደረጃ ዜጋ አይልም። ባለስልጣን ነው፣ ወታደር ነው፣ ወዛደር ነው አይልም። እያንዳንዱን እኩል ነው የሚቀጣው። ስለዚህ ቫይረሱ ይሻላል አሁን ከምንኖረው ኑሮ። የሚከፋው በአብይ አህመድ፣ በሽመልስ አብዲሳ፣ በብርሃኑ ጁላ እና በይልማ መርዳሳ ወዘተርፈ የምትመራው ሀገር እና ክልል በተለይ በአማራና በአሩሲ በመላው ኦሮሚያ በአሰቃቂ ሁኔታ ከቤታቸው ተለቅመው ታግተው መጀመሪያ ሀብታቸው ተዘርፎ በመቀጠል ከመታረዳቸው በፊት ለአራጆቹ በሚሊዮን የሚቆጠር ገንዘብ ከፍለው የሚጨፈጨፉት ኦርቶዶክሳውያን ናቸው የሚያሳዝኑት የሚሉም አሉ። ምክንያቱም ቫይረሱ ያዘህ ነው። ካገገም ከተሞትክ ሞትክ ነው። የኦሮሞ ዋሃቢ እስላም አሩሲ ላይ ከያዘህ ግን ቤተሰቡን በሙሉ የሚያመሳስለው ቤተሰብ በሙሉ ነው ይዞ የሚሄደው። ከዛ ከያዘ በኋላ ግን ገንዘብ ያስከፍላል። ከማረዱ በፊት ለሚያርድበት ሰው ለሚጨፈጭፍበት አላሁ አክበር እያለ የገዛ ወገኑ ወንድሙን ለሚገድልበት 200 ሺህ 250 ሺህ 300 ሺህ 350 ሺህ ያስከፍላል ማለት ነው። በቀደም የተገደለው ልጅ የዛሬ ዓመት 250 ሺህ ብር ከብት ሽጠው አራጣ ተበድረው ነበር ያስወጡት አባትየው። ዘንድሮ ግን ሶስቱንም አባትንም ልጅንም እና ደግሞ ወንድምንም ሶስቱንም ይዘው ወስደው አርደዋቸዋል። ዕዳ ገብተዋል። ዕዳ መክፈል የማይችሉ ናቸው። አርደዋቸዋል ማለት ቫይረሱ ከዚህ ከወሃቢ እስላም በኦሮሚያ ካለው ገዳይ አራጅ በጣም በጣም መልካም ነው የሚሉት። መልካም ነው። አሁን ወለጋ ውስጥ ኦሮሞዎች ተጨፍጭፈዋል። አሁን ትላንት እያየው ነበር። የኦሮሞ አክቲቪስቶች በላስቲክ የተጠቀለሉ አስከሬኖችን እያየው ነበር። እናት አስከሬኗ ፊት ቁጭ ብላ ወለጋ ላይ እያየው ነበረ። እስቲ ይሄ እንትናችን ካለ እስቲ ልኬላለሁ፣ ሳምንት ላይ የላኩልህ ካለ እስቲ አምጣላቸውና አሳያቸው። ወለጋ ላይ እናት በወያኔ ጊዜ አስከሬኑ ላይ ተቀምጣ ነው የልጇን አስከሬን ስታይ የነበረው። አሁን ደግሞ በሚገርም ሁኔታ አስከሬኑ ፊት ለፊት ተቀምጣ እናት አስከሬን ፊት ለፊት ተቀምጣ ልጇ ተደፍቶ ነበር ያየሁት በሚገርም ሁኔታ። በጎጃም ሰሞኑን ሰከላ አካባቢ ምላሳቸውን አውጥተው ብልታቸውን ቆርጠው እኔ ቴሌግራም ላይ ገብታችሁ ተመልከቱ። ገበሬዎች ምንም የማያውቁ ገበሬዎችን